እንደምታውቀው ሐቀኛ እንዲህ ወደ ጎን ሸፍጥ ምናምን የለውም እና ያው ሚኒሊክ ኦሮሞን የዚህ አዲስ አበባን አካባቢ ለመያዝ ከኦሮሞ ባላባቶች ከሆኑት የቱፋን ልጅ አንዱን ሚኒሊክን ወስድ ማን ነው አቤቤን ወስደው ነበር አቤቤ ቤተ መንግስት ነው ያደጉት እና ስለዚህ ሲሞቱ ኢያሱን እንዲነግስ አደራ ብለው ከሞቱት ውስጥ አንዱ አቤቤን ነው ልጄን ታነግሱልኛላችሁ እናንተ ኢያሱን የከዳ ጥቁር ውሻ ይውለድ ብለው ረግመው ሞቱ ስለዚህ አቤቤ በዛ በሐቀኝነት በሲነግስ በቃ የሚነግሰው ኢያሱ ነው ሌላ ሊነግስ አይገባም ብለው እንደሚታወቀው 3000 አቤቤ የሚል ጠመንጃ ነበራቸው 3000 አቤቤ የሚል የተጻፈበት ጠመንጃ ወታደር ታጣቂ ነበራቸው እና ይፈሩ ስለነበረ ያው ታሪኩን እንደምታውቁት ባቴም እንደነገራችሁ በሰርዲን ነው የገደሏቸው እንዳይዋጉ ከዛም በኋላ የሳቸው ታሪክ እንዳይጻፍ ከዛ ቀጥሎ የባላምባራስ ተፈራ ልጅ ሱም እንዲነ የሞተው ከዛ ዜና ኦዳ በሚኒስትር ማዕረግ ነበር የመጀመሪያዎቹ የኢትዮጵያ ውጭ ሀገር ተማሪዎች ባለ 2 ማስተርስ የነበረ ሰው ነው እሱንም እንደዚሁ ሻይ ግብዣ ላይ ነው እንደዚሁ የገደሉት እንደዚህ እንዲህ አይነት ታሪኮች እንዳይጻፉ ኢቭን ኢፍ አሁን ቤተ መንግስት ሄደህ እዚህ ታችኛው ቤተ መንግስት በፈረስ ከተቀመጡ ማት ሰዎች ጻይቤን ታገኛለህ ይሄ ማን ነው ስላቸው ከባላባቶቹ አንዱ ነው ይሏል እንጂ አይነግሩህም ይሄን ሐል ነው ከቤተ መንግስት ሁሉ ታሪኩ አትሊስት ከውጪ ትራንስሌት ከሆነ ታሪክ አባቴ ከነገረኝ ከነበረው ታሪክ ከዛሬ 5 አመት በፊት ይመስለኛል እርግጠኛ አይደለሁም ያድዋ ታሪክ ሲነገር ምን እንደሰማው ታውቃለህ አባቴ ነግረኝ ነበር አቤቤ ከጦርነቱ በኋላ ካድዋ ጦርነት በኋላ በመጨረሻ ሄደው ከሸሸው አንዱን ጀነራል አንገት ቆርጠው ሲመለሱ እንዲህ አድርገው ፎክረው እንደዚህ ያለ ያወራኛል ይሄንን ታሪክ አንድ የጣሊያን ጊዜ የነበረ ከጀነራሉ ጋር የነበረ ሰው ምን ብሎ ጽፎታል ከፈረሰኞቹ ጦር አለቃ አንዱ የነበረው ከሸሸም በኋላ ጋልቦ ደረሰብን ሊገለን ነው ስንል ጀነራሉን ብቻ አንገቱን ቆርጦ ተመለሰ ብሎ በሬዲዮ እንደገና ከዛሬ 5 አመት በፊት ከጣሊያን ወደ አማርኛ የተረጎመ ላይ ሲጻፍ አየ ነው ኢትዮጵያ ውስጥ ግን ይሄ ታሪክ የለም